እንዴት ስራ ልስራ? ይኸው እቃ ላጥብ ጀምሬ አስተወኝና በረንዳ ላይ መጣው ማለት ነው። ከዛም ደረሰብኝ ትቼው መጣው። ይሄ ደግሞ እዚች ጋር ማነጥፈው ነው ስለቆሸሸ ጥላ ይዤ ወደዛ ላረገው ነው። አቤት 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 ደስ ሲል ግን ወላሂ አላህ የሰላም ያደርገው። ብቻ ኩሽና ላይ ደግሞ ሾርባ ጥጃለሁኝ። አይ ያን ሮቶ አምጥቼ ብደቅ ነው ጥሩ ነበር። እና የሀገራችን ዝናብ መቼም ይናፍቃችኋል ብዬ ተስፋ አደርጋለሁ። ለአቮካዶዎቼ ግን ዘነበላቸው። ውሃ ላጠጣቸው እየቆጠፍኩኝ የአላህ ዝናብ ደግሞ አጠገባቸው። እንዴት ስላርስራ አሁን ወላይ ፍጡር ሰዓት እየደረሰ ነው። ምን እንደሚሻለኝ አላውቅም። ያንን ሮቶ ወደዚህ ላመጣው ነበረ ልደቅን። በስልኬ ላይ እንዳይገባብኝ ይሄ ሮቶ ልወስደው ነበረ። መጀመሪያ ኩሽና የጣትኩትን ዶሮዎቹ ራሱ በርዷቸዋል። የኔ ምስኪኖች ወላሂ። ሌሎቹ የት ሄዱ ደግሞ? አንዷ የት ሄደች? ሽለምጥማጥ እኮ ናት። የት እንደሆነ ሄዳለች ወላሂ። ይወጣዩ ሾርባ ጥጄ አይ ወይኔ ወላሂ አንዷ ዶሮ የለችም። ብቻ አምልጣ እንዳይሆን የት መቃብር ሄዳ ነው? ወይኔ ምን ይሻላል? ወይኔ አንዱ ዶሮ የት ሄዳ ነው? አሁን እሷን ልፈልግ ነው በዚህ ማምሻ። አይ የት አባቷ ሄዳ ነው? ያለች ምስኪን እዛ ስራለች። ያው ዘንቦበታል። ኩሽናውን እኔ ይዤዋለሁ። ምንም ማድረግ አልችልም እንግዲህ። ላይ እንደው በረደን እኮ እናንተ። ስጋጃዬን አጠበልኝ በባሌን በቦሌ። አራቱ ጡ ዝናቡ አላለቀም። እቃዬን ራሱ ጨርሼ አላጠብኩም። አይ እና ዝናባችን እንደዚህ ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። እናንተ አያችሁ ይሄ አቮካዶ ማለት ነው። እኔ ሳጠጣው ወዲያው ነበር ምጥጥ የሚያደርገው ብታዩ። አንድ አይጠግብም፣ ግን አሁን ጠግቦ ሞልቶ ይፈሳል። አያችሁ። አይ የዝናብ ማቆሚያ የለውም። እኔ ከዝናቡም እየተራሯጥኩ ፍጡሬን ልስራ። አይ ምን አለ ማታ ቢዘንብ እና ያው ዝናብ እንደዚህ ነው። እኔ ራሴ ከስንት ዓመት በኋላ ነው የማየው። ወላይ ነው የምላችሁ ዝናብ ሳይዛራ ማለት ነው እንዴት ደስ እንደሚለኝ። አሁን ግን ስራ ባይኖርብኝ በዚህ እምቡር እያልኩ ነበረ እንትን የምለው ማለት ነው። እና ውድ ተመልካቾቼ በጣም ደስ ይላል። ግን ደግሞ ያው ሰርቶ ለሚበላ ሰው ምናምን ለምሳሌ የቀን ስራ ገበያ ንግድ ምናምን ለሚሰራ ሰው ትንሽ ይከብዳል እንጂ እና እንኳን ዘነበልን። ወላይ ግቢ ራሱ አዋራ ባወራ ሆኖ ነበረ። አሁን እጥብ አረጋው ታዩ። እጥብ ደስ ሲል አሁን ጃኬቴን ልልበስና የጀመርኩትን እቃ ልጠብ።
ለሯሯጥ ለፍጡሬው እናንተ መብረቅ አለ ቢስሚላ። እና ሁላችሁንም ወዳችኋለሁ። ከመጥፎ ነገር ሁሉ አላህ ይጠብቀን፣ ከድንገተኛ ነገር አላህ ይጠብቀን። እኔ ዝናብ መብረቅ ሲኖር በጣም ነው ማስፈራኝ። አላህ ይጠብቀን እላችኋለሁኝ ውድ ተመልካቾቼ። የአላህን ረህመት እንደዚህ ሀገራችሁን ገብታችሁ ለማየት ያብቃችሁ እላችኋለሁ። ያሮቶ እዚህ ጋር ቢመጣ አሪፍ ነበረ። እስቲ ሞክረዋለሁኝ ማለት ነው። ይሄውላችሁ አምጥቼ ደቀንኩት እኮ እየተፍጨረጨርኩም ቢሆን ግን እንደማቆም ሆኗል። ቢያቆም ጥሩ ነበረ፣ ቢያቆም ጥሩ ነበርና ወዳቸዋለሁ። በዚህ ልቋጨው ማለት ነው። ወላሂ የምሰራውን ስራ ሳስበው ማለት ነው። አይ እንደው ተዘዝፌ ቅድም አሁን ሰዓቱ ሲደርስ እንበጫረቃለሁ። ዶሮዎቼን ወጡ መሰለኝ። አይ ዝናብ ወልተውም እኮ ትንሽ ብትቀመጡ አሪፍ ነበር። ወጡ፣ ያው ወጡ ሊበሉ ወጡ። እና ሁላችሁም አመሰግናለሁ። በቃ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ በያላችሁበት። ዝናቡ ሊያቆም አይደለም፣ ሽንጥሬን ገትሬ መስራት አለብኝ ማለት ነው። እዛ ጋር እንግዲህ የቧንቧ ውሃ ከመጣ ብዬ ሃይላንድ ሰብስቤ አልመጣም ማለት ነው። እና ማታ መጥቶ ልቀዳ ነበረ። ባልየው ብርድ ነው ብሎ ከለከለኝ። ጠዋት ስናየው ሄዷል። እና 2 ሊትር ቀዳና በሮቶ ልቀዳ ከለከለኝ ማለት ነው። ራሱ ቀዳና በ2 ሊትር እና እላችኋለሁኝ። ዛሬ አርብ ነው ማለት ነው። በአርብ ነው እንደዚህ ቅቤ በቅቤ ያደረገን እና ያው ከስንት ጊዜ በኋላ ስላየሁት በጣም ደስ ብሎኛል። መብረቅ አለ፣ አላህ ይጠብቀን ብቻ። ስልክ መያዝ መጥፎ ነው ይባላል በዝናብ ሰዓት ማለት ነው። እና እላችኋለሁ ዝናቡ ሊያቆም አይደለም ወላሂ። ቢስሚላሂር ረህማን ረሂም። ለማቆም ይላል ከዛ ይጀምራል፣ ለማቆም ይላል ከዛ ይጀምራል። እና መጀመሪያችን እቃጥብል አርግና ከዛ ወደ ፍጡሬ ሊሄድ ማለት ነው። ባሉካዬ መቶ ደግሞ አባወራዬ መቶ ምን ስትሰሪ ነው ፍጡር ያላዘጋጀሹ ብሎ ሰው ይዞ መቶ ጉድ እንዳያረገኝ። ስለዛ በጊዜ ልዘጋጅ እላችኋለሁ። ፈርዶበታል እንግዲህ ዝናብ ሳይ ወደ ቀረጻ ገባውቶ አይገርምም? እና አመሰግናለሁኝ በቃ ለነበረኝ ቆይታ። በኋላ ከተመቸኝ አንዳንድ ነገር አሳያችኋለሁ፣ ካልተመቸኝም በዚህ ቋጨዋለሁኝ። መልካም ጊዜ ብያችኋለሁ። ባይ ባይ። ያው እዚች ጋር እንግዲህ ዝናቡ አላቆመም እንደነገርኳችሁ። ኢላሂ እና በረንዳውን አጠፍኩኝ። ይኸው ቃይን ምጥብ አድርጌ ማስታጠቢያውን ለውሃ አደረኩት። ውሃ እንዲገባበት አደረኩኝ። ያው መጥረጊያ አያችሁ። እና ሱፍራውን ላስታ ወደዛ ገመድ ለመሄድ ከብዶኝ በማንጓ ላይ ሰቀልኩት እና ማለት ነው። ያው ጨርሻለሁ። ቃይን እዚህ ጋር አጥቤያለሁ። በረንዳይንም አጠፍኩት በሰበቡ እና አሁን በቃ ወደ ስራዬ ልግባ እላችኋለሁ ውድ ተመልካቾቼ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ዛሬ እንግዲህ እስቲ ያው አብረን እቃ እንድናጥብ ልብስ እንድናጥብ ያለውን ነገር እንድናወራ መጥቻለሁ ማለት ነው። እና እንዴት ናችሁ? ዛሬ ማታ ዝናብ ቅጥቅጥ ነው ያደረገው ብታዩና መስጊድ አንዳችን እናታችን ዝያራ ሄደን ከዛ እንዴት እንምጣ ዝናቡ እንዳለ ላያችን ላይ ነው ያቆመው ማለት ነው። እና እንደዛ ነው እላችኋለሁኝ። ለምን ልብስ ሳጥብ ከእናንተ ጋር ያወራው አላጥብም ብዬ ቀረጻ ጀመርኩኝ እላችኋለሁ።
እና ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቡና ተወዷል። መቼ እንደምታድግ አላቅም ማለት ነው። ፊቷን እያየው አያድጉም። ዝም ብለው ነው ግቢ የሚያሞቁት እንጂ አያድጉም ማለት ነው። እና አብረን እንጠብላችኋለሁ። ይሄ ምንድን ነው የሚባለው? ኮባ ነው። ኮባ ከፈለጋችሁ ነው። በነገራችን ላይ ሁሉ ነገር ነው ውድ ማለት ነው። ኮባ እኔ ሲሄድ ድፎ ለመጋገር የ5 ብር በቂ ነበር። በዛሬ ጊዜ ግን አይደለም የ5 ብር የ50 ብር ራሱ አይበቃችሁም እላችኋለሁኝ። እቺ ሸንኮራ ባለፈው ሳሳያችሁ 3 ነበሩ እነዚህ ማለት ነው። አሁን ግን 4ኛ ያው እዚች ጋር እያወጣች ነው። እነዚህ በዚህ መደዳ ነው የቀበረው ማለት ነው። መቼ እንደሚበቅል አላውቅም። እና ግቢ ሸንኮራ በሸንኮራ ነው እላችኋለሁ። ለመብላት የደረሰ ሸንኮራ ብቻ ነው። ሸንኮራ የፈለጋችሁ ኑ። እቺ ደግሞ ብርቱካን ናት፣ ሌሞን ናት። አላውቅም፣ እስቲ ካወቃችኋት ንገሩኝ። እሾክ አለባት፣ ሁሉ ቦታው እሾክ ነው። ግን ብርቱካን ትመስለኛለች፣ አላውቅም ማለት ነው። ቡና ሞልቷል፣ ያው እዛችም ጋር አለ፣ ግን አላወረደም። ችግሩ ይሄ ነው እላችኋለሁኝ። እና ይሄ አቮካዶ ይመስለኛል። አቮካዶ ማሻአላ ሞልቷል፣ ግን አያወርድም። ያው እስካሁን ድረስ አላወረደም። ኮባ ኢንሻአላ። እዚች ጋር ደግሞ ያቆማል። ብልብል አያቆምም። እዚች ጋር ጥሩ እያረጉ ጎረቤት ላይ እና ጨምሬ አምጥቼ እቀብራለሁ ማለት ነው። ኮባ በጣም ነው የምወደው። እና እንትኑን ላቆመው። ይሄ ጥሩ እያለ ደግሞ ኮፒራይት እንዳያስይዘኝ ውሃዬም አለች። ጆሮዬም ደግሞ ያው ያዳረቀችኝ ነው። ዛአጅ አርጋኛለች። ውሃም አለ። ልብስ እናጥባለን እላችኋለሁ። እና ጤና አዳም ትፈልጋላችሁ? ያው እነዚህ ደግሞ የፈረንጅ ናቸው። የፈረንጅ ዶሮ ናቸው። እንኳንም ዘነበ። ይሄንን ቁፍር አድርገን ጎመን ወይም በቆላ እንተክልበታለን። እኔ ጎመን ነው የምወደው ግቢ ላይ እና አንድ ባንዱን እንተክልበታለን እላችኋለሁ። እዚች ጋር ማለት ነው። ዶሮም እየጠበኩ ነው። ልጅ አለኝ ማለት ነው። 3 ልጅ አለኝ። እቺ ግን ታመርታለች እየቆየችም ቢሆን። የአበሻ ዶሮ ግን በየቀኑ አይወልድም ይባላል እና ትወልዳለች ማለት ነው። እየቆየችም ቢሆን ትወልዳለች። ለአሁን ደግሞ እነዚህ መውለድ አልጀመሩም እና ያው ያለውን ነገር አብረን እንጠብ። እዚህ ደግሞ ወጥተው ከግቢ ከቀዳዳ ወጥተው ከዛ ቀዳዳ ወጥተው ሲያስቸግሩኝ ይሄን ሰራላቸው ማለት ነው። ከዛ አስገብቼ ልቆልፍባቸው አሳዘኑኝ። አሳዘኑኝና ዞረው ይብሉ፣ እኔ ራሴ ፈልጌ ያመጣለሁ ብዬ ተውኳቸው እላችኋለሁኝ። ቤቴን አጽድቻለሁ። የቀረው እቃ ክላስ ነው። እቃ ክላሱን ግን ብታዩ አቤት ያው መጥረጊያውን እዚህ አስቀምጬ አልጋ ክላሱንና ሳሎኗን ጠርጌ። ይሄ በሴቶች ክላስ ነው፣ በነገራችን ላይ ሴቶች ክላስ ነው ይሄ። እዚች ጋር ደግሞ አልጋ ክላስ አለ። እዚህ አልጋ ነው። እዚህ ቁም ሳጥን አለ። የባሌ ሸሚዝ ተንጠልጥሏል እና እንደዛ ያላችኋለሁኝ። ሱፍራዬም እዚች ጋር ላጽዳው አምጥቼው ማታ ያፈጠርንበት ቤት እኮ አይገቡም። አሁን በቃው ነገር ሲፈልጉ ሮጠውሽ ይሮጣሉ። እና እቺን አንዴ ጠረግላ አድርጋ ታያችሁ ምን እንደሚመስል። ይህንን ነገር በስንት እንደገዛሁት በነገራችሁ ወላሂ። ይሄኛው 1000 ብር በሉት የገዛሁት ማለት ነው። 1000 ብር እና 800 ብር ነው የገዛሁት። 800 ብር ውድ ነው ወይስ ርካሽ ነው? ድሮ በ200 ብር እንዳልገዛ ነው። ያው ዛሬ 1000 ብር ወጥቶ ገባ እና አንዳንድ እቃ እያሟላው ነው። አልሐምዱሊላህ አሟልቻለሁኝ። ግን ያው የሚቀር ነገር ቀስ በቀስ ነው ማለት ነው። ውድ ተመልካቾቼ ዋናው በሰላም ቤት መግባታችሁ ነው ወይም ሀገር መግባታችሁ ነው እንጂ ሁሉ ነገር ቀስ በቀስ ታሟላላችሁ። እቺ ዱንያ በአንዴ የምትሟላ ነገር የለም እላችኋለሁኝ።
እና እስቲ አብረን ልብስ እናጥባለን። ያው እዛች ጋር ልብሱ ተከምሯል፣ እዚህ ጋር እቃ ተከምሯል እላችኋለሁ። ሃይላንዱን ውሃ ስለሚሄድብን በዚህ ነው የምንቀዳው ማለት ነው። በቧንቧ በዚህ ጥብ አድርገን እንቀዳበታለን። ይሄ እናቴ ወተት አምጥታልኝ ነው፣ የዝባላ ነው ማለት ነው። እና እላችኋለሁኝ እንደዚህ እየሰራን እንኖራለን በአቅማችን እላችኋለሁ። ሰው በአቅሙ ነው። ሁሌም እንደምላችሁ እንደ ቤታችሁ ሳይሆን እንደ ቤታችሁ እንጂ እንደ ጎረቤታችሁ አይደለም እላችኋለሁ። እና ያው ልብስ እናጥባለን። ማጠቢያውን እዛ ወስጄዋለሁ። እቃ ክላሱን ጥርግ አድርጌ ልወልውለውና ከዛ ልብስ ማጠብ እንጀምራለን። በእቃ ልጀምር በልብስ ልጀምር እያልኩ ነው፣ ግን እቃውን ባጥበው መጀመሪያ ደስ ይለኛል። እስቲ ልጠብ። ያው ካሜራ ማደሌለኝ ታውቃላችሁ። ልጥረገውና እንገናኝ።